ማንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ አሏቸው ሰሃቦች፣ እርሱም ቢሆኑ አይገቡም። አዎ አላህ በረህመቱ ካልሸፋፈነኝ በስተቀር እኔም በወን ጀነት አልገባም በስራዬ። ምን ማለት ነው? ስራችን ለጀነት አይመጥንም። ነገር ግን ትንሽ ስንሰራ አላህ ረህመቱን አክሎበት ጀነት አላህ ያስገባናል። ቢማ ካኑ ያዕመሉን ይላል፣ በሚሰሩት ስራ ይላል። ስራ ከሌለ ጀነት ስለሌለ ማለት ነው። ስለዚህ ይህ ጀነት ምንድን ነው? እኛ አማኝ ያደረገን ራሱ አንደኛው ክራይቴሪያ መስፈርት ምንድነው? ገይብ ማመናችን ነው። በገይብ ካላመንን በሩቁ ካላመንን አማኝ አይደለም። الذين يؤمنون بالغيب አላህ የአላህ እኮ ባሪያዎች ማለት እነዛ በሩቁ የሚያምኑ ናቸው። ጀነትን አይተናል አላየንም። ነብዩ ሰለላሁ ዐለይሂ ወሰለም ነገሩን፣ አላህ በቁርአን ነገረን። ተስፋ አድርገን እንጠብቃለን። እንዲያስገባን አላህን እንማጸናለን።